ትውልድና እድገቷ የቆንጆቹ ሀገር ወሎ ውስጥ ነው። ሰሜን ወሎ መቄት ወረዳ ልዩ ቦታው ሀገረ ገነት ተብሎ በሚጠራው ስፍራ ነው። ድምፀ መረዋ ናት። ባህሏን እሴቷን ጠባቂም ናት። ቤተሰቦቿ ጥሩ አድርገው አሳድገዋታል። ለቤተሰቧ ስድስተኛ ፍሬ ሆና ይችን ዓለም የተቀላቀለችው ማዲቱ ወዳይ ብዙዎች በሚያውቋት እሽክም ልክ የዛሬ ሳምንት ነበረ የመኪና አደጋ ገጥሟት የአካል ጉዳትና የስነ ልቦና ስብራት ያደረሰባት መጥፎ ዜና የተሰማው። ብዙዎች እሽክም በሚለው ዜማዎቿ የሚያውቋት ማዲቱ ወዳይ የጉዳቱ መጠን ከፍቶባት ወደ ውጭ ሀገር ሄዳ ለመታከምም ከ2 ሚሊዮን ብር በላይ ያስፈልጋታል በመባሉ አሁን ላይ የወገንን እገዛ ሽታለች። ሰላም ውድ የግሎባል ኒውስ ተከታታዮቻችን እንደምናላችሁ። ዛሬ በግሎባል ኒውስ ልዩ ዝግጅታችን ስለዚህች ስመጥርና ተወዳጅ አርቲስት ልንነግራችሁ ወድናል። ስለ አርቲስቷ አስተዳደግ፣ ስለ ቤተሰቧ ሁኔታ፣ የሙዚቃውን ዓለም የተቀላቀለችበትን አጋጣሚ እንደዚሁም ደግሞ ከጉዳት በኋላ የጤናዋ ነገር በምን ሁኔታ ይገኛል በአሁን ሰዓት የሚለውን እንነግራችኋለን። ቻናሉን ሰብስክራይብ እና ላይክ እያደረጋችሁ ቤተሰብ እንድትሆኑ እየጋበዝን እኛ ወደ መረጃችን በዚሁ እናልፋለን። የቆንጆቹ ሀገር የቆንጆቹ መፍለቂያ ወሎ ገራገሩ በ1986 ዓ.ም ድምፀ መረዋን ማዲቱ ወዳይ ለዓለም አበርክቷል። ባህልና ትውፊቷን ጠባቂዋ ማዲቱ ሰሜን ወሎ መቄት ወረዳ ልዩ ቦታው ሀገረ ገነት ተብሎ በሚጠራው ስፍራ ተወልዳ አድጋለች። ከዛሬው ርዕሰ ጉዳያችን ጋር የሚያገናኙን ሁለት ስፍራዎችን እናንሳ። በሰሜን ወሎ ውስጥ ቃና ጤዛና ሀገረ ገነት የተሰኙ ሁለት ስፍራዎች አሉ። ብዙ ታዋቂና ተወዳጅ ሰዎችን ያበረከቱልን ናቸው እነዚህ ሁለት ቦታዎች። ረንዳውም የሚባልላቸው አለ። የሚበሉት አይገድ፣ ዘንጋዳው ብዙ ነው፣ የሚጠጡት ውሃ እጅግ ቀዝቃዛ ነው። ቃና ጤዛን ሆዴ ምንኛ ወደደው፣ ሰፋ ያለ አዳራሽ ብትሰሩለት ምን ነው ተብሎላቸዋል። ስለነዚህ ሁለት ስፍራዎች እነዚህን ሁለት ስፍራዎች ያነሳሁት ካለ ምክንያት አይደለም። የአብነት ሊቁ አለቃ ለማ ኃይሉና የባህል ዘፋኟ ማዲቱ ወዳይ ከነዚህ ሁለት የባህል ሀገር ቀዮች የፈለቁ በመሆናቸው ነው። ሁለቱንም አንድ ያደርጋቸዋል ይህ ጉዳይ። ሁለቱም ሀገረ ገነት ተወልደው ሁለቱም በቃና ጤዛ ዱር ውለው ገብተዋልም ይባልላቸዋል። እንደ ማንኛውም ኢትዮጵያዊ ልጅ እንግዲህ በትንሽዬዋ ከብትና ፍየል እየጠበቀች ያደገችው ማዲቱ ገና እንግዲህ ከልጅነት ጀምሮ የተለያዩ ዜማዎችን እያንቆራቆረች እንዳደገችም ራሷ ባንደበቷ ትናገራለች። ከዛሬ 3 ዓመት በፊትም ከአማራ ሚዲያ ኮርፖሬሽን ጋር በነበራት ቆይታም እንግዲህ ማዲቱ በራሷ አንደበት ነፍስ ካወቁ ጀምሮ መስፈን ማንጎራጎር ያስደስተኝ ነበረ፣ በየሰርግ ቤቱና በየጥምቀቱም እንግዲህ አንጎራጉር ነበር ስትል የተናገረችው አፍለኛዋ ድምፃዊት ማዲቱ ወዳይ በ1986 ዓ.ም እንግዲህ በ3 እህቶቿና በ4 ወንድሞቿ መካከል ነው የተገኘችው። ከሀ እስከ ፐ ፊደል ቆጥራ እስከ 3ኛ ክፍል በትውልድ ስፍራዋ ሰርኳ አንደኛ ደረጃ ትምህርት ቤት ከዚያም ደግሞ ወደ አዲስ አበባ በማቅናትም እንግዲህ የ4ኛና 5ኛ ክፍል ትምህርቷን እንደተከታተለች ትናገራለች። ከዚያም እንደገና ወደ መቄት ተመልሳ ደግሞ በገረገራ ፍላቂት እስከ 9ኛ ክፍል እንደዚሁም ወልዲያ ከተማ ደግሞ እስከ 10ኛ ክፍል ትምህርቷን ስትከታተል ቆይታለች። ማዲቱ ገና በለጋነት እድሜዋ እንግዲህ ወደ ዘፈንና እስክስታ ዘንብላ ነበረ። ወላጅ አባቷ አቶ ወዳይ ብርሃኑ ለስራቸው ማሳለጫ እንግዲህ የሚያንጎራጉሩት እንጉርጉሮም የዛሬዋን ተወዳጅ ድምፃዊት የነፍስ ጥሯ ሙዚቃ እንዲሆን አድርጎታልም ነው የሚባለው። በሰርግ፣ በእንቁጣጣሽ፣ በጥምቀትና እንደዚሁም ደግሞ ሌሎች ሙዚቃ በሚከናወንባቸው አውዶች ሁሉ ተገኝታም ለመታደምና ለመሳተፍም ከፍተኛ ጉጉት ነበራት። ከበሮም ድም ባለ ቁጥር እንግዲህ የእሷም ሰውነት አብሮ ይደልቃል። እናም እንግዲህ ዘላከች ማለት የማዲቱ ልማድ ነበርም ነው የሚባልላት። ሙዚቃ በእኔ ውስጥ እንግዲህ የበለጠ እየደረጀ የመጣው የአሰፉ ደባልቄና የፍቅር አዲስ ነቃ ጥበብ ዘፈኖችን አዘው ትሪ በማድመጤ ነው የምትለው ድምፃዊቷ በገረገራ ፍላቂት ትምህርት ቤት እንግዲህ አንቺም በተባለው የሙዚቃ ክበብ ውስጥ እንግዲህ ይህንኑ ችሎታዋን እንድታሳይና እንድትወጣም እንዳገዛትም ነው የምትናገረው።
በአንድ ወቅት እንግዲህ የባህልና ቱሪዝም ጽሕፈት ቤት ውድድር ያወጣና በዚያ ውድድር ላይም ተሳትፌ ነበር ትላለች። በዛም እንግዲህ አንደኛ በመሆንም እንዳለፈችና የመቄት የባህል ቡድን በዚያው አጋጣሚ እንደተቀላቀለችም ይነገርላታል። ማዲቱ የተለያዩ ዜማዎችንም በዚያ ተጫውቻለሁ ነው የምትለው። የመጀመሪያ ስራዋም እንግዲህ በህዝብና የባህል ቡድኑ ግጥምና ዜማዎች የተሰሩ ናቸውም ነው የምትለው። እንግዲህ በዚህም ወደ 2 የሚደርሱ ዜማዎችንም ተጫውታለች ማለት ነው። እነዚህ 2 የመጀመሪያ ስራዎቿ ናቸው ማለት ነው። በልናልኝ አንተ ሰውና ኑማ ላሳያቸው የሚሉ 2 ዜማዎቿ እንግዲህ የመጀመሪያ ስራዎች ናቸው ነው የምትለው። ብዙዎች እንግዲህ እሽክም በሚለው ስራዎቿ የሚያውቋት ማዲቱ ወዳይ እሽክም በርካቶች የመጀመሪያ ስራዬ እንደሆነ አድርገው ቢያስቡም እሽክም ግን ከህዝብ ጋር ያስተዋወቀኝ ስራዬ ነው የምትለው። በዚያው እንግዲህ በአማራ ሚዲያ ኮርፖሬሽን በነበራት ቆይታ ታዲያ ስለ ስራዎቿ ስትናገር ተወዳጅ ናቸው፣ በብዙ ሰዎች ተወዳጆች፣ ወደ 8 የሚደርሱ ነጠላ ዜማዎችንም ሰርታ ለህዝብ አበረከታለች። የኢትዮጵያን ህዝብ ከልብ አመሰግናለሁ ስለምታበረታቱኝ፣ ከጎኔ ስለሆናችሁ ስትልም ነው የተናገረችው። ሸሙና የሚለው ዘፈኗም እንግዲህ የቅርብ ጊዜ ትውስታችን ነው። ብዙዎች እንግዲህ በቅላጼዋ ተማርከው የተለያዩ አድናቆቶችን ሲቸሯትም ነበረ። በዚሁ ሸሙና በሚለው ዘፈኗ ማለት ነው። በእናቷ ሞት ምክንያት ማዲቱ ወዳይ በመሃል እንግዲህ ጠፋ ብላ ነበረ ባለፉት ጊዜያት። አሁን ግን ሙሉ በሙሉ ስራዋ ላይ ነበረ ትኩረት አድርጋ እየሰራች የምትገኘው። በዘማች ኪነት ቡድን ውስጥም እንግዲህ ስለ እናቷ ሙዚቃ አቀንቅናለች። የተለያዩ የዓለም ሀገራትንም በመዘዋወር ስራዎቿን እንግዲህ ማቅረብ ችላለች ማለት ነው። ከዛም በተጨማሪ እንግዲህ ሹምዳር የተሰኘው ዜማም የብዙዎችን ቀልብ የሳበ ብዙ አድናቂዎችንም ያስገኘላት ስራዋ ነው። ስለ ሶለል የተጫወተችው ይህ ዜማ እንግዲህ ብዙዎች የሚወዱት ሲያጋማሽ ጀምሮ የሚዜመው የሻደይ በዓልንም የሚያስታውሱበት ስራዋ ነው ብሎ መናገር ይቻላል። ድምፃዊት ማዲቱ ወዳይ እሽክም በወሎ የባህል ሙዚቃ ዘይቤ የምትታወቅ በተለይም በባህላዊና ማህበራዊ ይዘት ባላቸው ዘፈኖቿ ተወዳጅነትን ያተረፈች ታዋቂ ኢትዮጵያዊት ድምፃዊት ናት። ይቺ በብዙዎች ዘንድ ተወዳጅና ተመራጭ አርቲስት ማዲቱ ወዳይ እንግዲህ በአሁኑ ሰዓት ችግር ውስጥ ወድቃ ነው የምትገኘው። ባለፈው ሰኞ ዕለት እንግዲህ ከስራ ስትመለስ በደረሰባት የመኪና አደጋ የስነ ልቦና እና እንደዚሁም የአካል ስብራት አደጋ ገጥሟታል። በሕክምና ላይ ነው በዚህ ሰዓት የምትገኘው። አስቸኳይ የሕክምና እርዳታ እንደሚያስፈልጋትም ነው እየተነገረ የሚገኘው። ድምፃዊት ማዲቱ ወዳይ እንግዲህ በስራ ምክንያት ቀደም ሲል ስናገር እንደነበረው ከኮምቦልቻ ወደ መኖሪያ ቤቷ ወልዲያ እየተጓዘች እንዳለ ነው እንግዲህ በ26/08/2018 ዓ.ም አመሻሽ ወልዲያ ለመግባት ጥቂት ኪሎ ሜትሮች ሲቀሯት ነው እንግዲህ እየተጓዘችበት የነበረው መኪና ሞላ ጊዮርጊስ ቤተክርስቲያን ከመድረሳቸው በፊት የተሰበረ ድልድይ ውስጥ በመግባቱ ድንገተኛ የመኪና አደጋ ደርሶባት ለከፍተኛ ሕክምና አዲስ አበባ የምትገኘውን የተባለው። በአሁኑ ሰዓት እንግዲህ ድምፃዊት ማዲቱ ወዳይ ለከፍተኛ ሕክምና ሜክሲኮ ከአፍሪካ ህብረት ፊት ለፊት በሚገኘው ድሪም የአጥንት የአደጋዎችና የአከርካሪ ሕክምና ማዕከል እየተከታተለች ነው የምትገኘው። ሕክምናዋን የተደረገላት የራጅ ሲቲ ስካን እና የኤምአርአይ ምርመራ ውጤት እንደሚያሳየው ግራ እጇ 3 ቦታ ላይ የአጥንት ስብራት ደርሶበታል የተባለው። ጀርባዋ ወይም ደግሞ አከርካሪዋ ከነርቭ ጋር በተያያዘ ጉዳት አስተናግዷል። በተጨማሪም ሳምባዋ ላይ ችግር በመኖሩ ሁሉንም ችግሮች ለመፍታት ቀዶ ሕክምና እንደሚያስፈልጋትም የሕክምና ሰዎች የጤንነቷን እየተከታተሉ የሚገኙ የሕክምና ሰዎች አረጋግጠዋል ማለት ነው። እንግዲህ ይህ ሕክምና በውጭ ሄዳም ሕክምና እንግዲህ ይህ ጉዳትም የጉዳቱ መጠን ትልቅ መሆኑን እንግዲህ ሕክምናን በውጭ ሄዳ እንድትከታተል ነው የሐኪሞች ቡድን ያረጋገጠው። ለሕክምናው የሚያስፈልጋት ወጪም ተጨምሮ እስከምታገግም ድረስ እስከ 2 ሚሊዮን እንደሚደርስም ነው የታወቀው። በመሆኑም ለዚች ድምፃዊት እንግዲህ እንድረስላት ተብላችኋል። ዛሬ በወጣ መረጃ ነው የተባለው። ለወገን ደራሹ
ወገን ነውና እንግዲህ በምንችለው ሁሉ እንድረስላት እንላለን። እኛም ከግሎባል ኒውስ አርቲስቷን በሚመለከት ያዘጋጀነው ዘገባችንም ይህንን ይመስላል። የተከበራችሁ የግሎባል ኒውስ ተከታታዮቻችን ቻናሉንም ሰብስክራይብ እና ላይክ እያደረጋችሁ ቤተሰብ እንድትሆኑና ተጨማሪ መረጃዎችንም እንድታገኙ በዚሁ አጋጣሚ እንጋብዛለን። ምሽቱ ያማረ የሰመረ እንዲሆንላችሁ እንመኛለን። ሰናይ ምሽት።